ሰላም የተከበራችሁ የሁሉቲ ቤተሰቦች እንደምን አላችሁ? በክፍል 1 ትረካዬ ዲዲሞስ አባቱ ያወረሰውን የአስማት ጥቅል ደጋግሞ ሲሞክር በድንገት ወደ ጥቁር ውሻነት እንደተቀየረና ጥቅጥቅ ያለ ደን ውስጥ ራሱን እንዳገኘው ከብዙ ሩጫ በኋላ ከጫካው ቢወጣም ያለበትን ቦታ ማወቅ እንዳልቻለና ሰዎች ያሉበት መንደር ደርሶ የሚበላ ነገር እያፈላለገ እንደነበረ ተርኬ ነበር ያቆምኩት። ክቡር ድንጋይ ደራሲ ይስማዕከ ወርቁ ክፍል 2 ቀጥሎ ይቀርብላችኋል። ምን ኃይል እንደወረወረኝ ሳላውቀው ከከበበኝ የጅብ መንጋ መሃል አመድ ረፍ ብዬ ተፈተለኩ። ምን አይነት ጉልበት፣ ምን አይነት ኃይል ነው! ቤት እንደዘለልኩ ምን እንደረገጥኩ ሳላውቀው ጅቦቹን አምልጫቸዋለሁ። ለነገሩ የአህያ ሲሳይ ቀርቦላቸው እኔን የሚከተሉበት ምንም አይነት ምክንያት የላቸውም። አህያዋን እንዴት እንደተቧጨቋት ባይነ ህሊናዬ ሳልኩት። ጨርገድ፣ ላጥ፣ መዥለቅ ድምጿም የሚቀራቸው አይመስለኝም። እሷን ተቋድሰው እኔን ይከተሉኝ ይሆን? እንጃልኝ። ጫካው ማለቂያ የለውም። እኔ ግን በማላውቀው ኃይል እንደ ጥንግ እየተወረወርኩ ነው። ሰው እያለው እንደማውቀው ሰዎች በተፈጥሮ የተሰጣቸው አድሬናሊን የሚባል ቅመም በሰውነታቸው ውስጥ ይገኛል። እኔን እንደ መልአክ የተራዳኝ ቅመም ግን ሰው እያለው የኢያሪኮን ቅጥር የሚያህል አጥር ያዘለለኝን እሾሁን የአበባ ያህል ያስጨበጠኝን ይልቃል። ከሰው ወደ ውሻነት ባስማት ባልለወጥ ኖሮ ይህን ያህል ስለ ውሻ አፈጣጠር አላስብም ነበር። አሁን ግን ውሻ ነኝና ስለ ውሻ የማሰብ ግዴታ አለብኝ። አእምሮዬ የሰው ይሁን እንጂ ከቆዳዬ ጀምሮ ያው የውሻ አካል ነው ያለኝ። ሰው እያለው ስለ ውሻ አፈጣጠር የማውቀው ጥቂቱን ነው። ግራጫ ቀለም ለመለየት የውሾች እይታ ከሰዎች በግማሽ ያነሰ መሆኑን አውቃለሁ። ውሾች ለሚንቀሳቀስ ቁስ ያላቸው እይታ ከፍ ያለ ነው። ከ800 እስከ 900 ሜትር ርቀት ጌታቸውን የመለየት ችሎታ አላቸው። እኔ ግን ገና ጌታም እመቤትም የሌለኝ ውሻ ነኝ። ጥቅጥቅ ያለውን ጫካ በዚህ ድቅድቅ ጨለማ በማቋረጥ ላይ ነኝ። ውሾች በዝቅተኛ ብርሃን ውስጥ የማየት አቅማቸው ከፍተኛ መሆኑን የተገነዘብኩት በዚህ ጨለማ ውስጥ ትንኝ ሳይቀር እያየው ከምንም ቋጥኝና ግንድ ጋር ሳልጋጭ በዚህ ፍጥነት እየሮጥኩ በመሆኔ ነው። ሰው ብሆን ኖሮ ይሄኔ ግንባሬ 10 ቦታ ላይ ተፈነካክቶ የአዋዜ ቅል መስዬ ገባ ነበር። ሳይንቲስቶች እንዳረጋገጡት ሰዎች 180 ዲግሪ ጎንና ጎን ባንዴ ማየት ሲችሉ እኛ ውሾች ግን 270 ዲግሪ ዙሪያ ገቡን ማየት እንችላለን። እኛ ውሾች ሰው እንደነበርኩ ጭራሽ እየረሳሁት ነው እንዴ? ከሰዎች እጅጉን በላቀ ሁኔታ ከትንሹ የ40 ሄርዝ ኮሽታ እስከ ትልቁ 60,000 ሄርዝ ጆሮ የሚበሳ ድምፅን የመስማት አቅም አለን። ይህም ማለት የሰዎችን 4 እጥፍ የሚሆን የመስማት ችሎታ አለን ማለት ነው። ሌላው ታላቁ ችሎታችን እርጥበት በማይለየው አስማተኛ አፍንጫችን አማካኝነት ጥሩ የማሽተት ብቃታችን ነው። የአእምሮአችን አብዛኛው ክፍል ኦልፋክተሪ ነርቭስ በሚባሉ ሽታን በሚለዩ የነርቭ ሕዋሳት የተሞላ መሆኑን በኩራት መናገር እችላለሁ። ሰው እያለው ውሾችን በዚህ አነፍናፊነት ዝናቸው አደንቃቸው ነበር። የሆነ ያልሆነውን በማሽተት በበሽታ መሞላቱና በግማት መሰቃየቱ በከፊል ሰው እንደመሆኔ መጠን አሰቃቂ ነው። የባለቤቴን መልካም መዓዛ፣ የልጆቼን የአንገት ስር ጠረን ከእንግዲህ ለማሽተት ባልታደልም መዓዛቸው እንኳን በሩቁ እንዳያውደኝ የሆነ ያልሆነው ግማት ይህን መልካም እድሌን እንደሚነፍገኝ ጥርጥር የለውም። ይህን ሳሰላስል ከአንድ አስደንጋጭ እውነት ጋር ተላተምኩ። እኔን ሆኖ ላየው ሰው ይህ አሳዛኝ እውነት ብርክ የሚያስይዝ አስደንጋጭ የውሻ አፈጣጠር ነው።
የውሾች አማካኝ ዕድሜ ከ13 ዓመት አይዘልም። እስካሁን በምድር ላይ ረጅሙን ሕይወት የቀጨው ውሻ በ29 ዓመቱ ነው የሞተው። ድንቄም ረጅም ዕድሜ። ሕይወቴ በውሻ ሕይወት፣ ዕድሜ በውሻ ዕድሜ፣ ኑሮዬ በውሻ ኑባሬ፣ ምንዳዬ በውሻ ምንዳ፣ ድርጎዬ በውሻ ድርጎ ተሰፍሮልኛል ለካ። አያችሁ ክፉ ጣይን። በአስማት ከሰውነት ወደዚህ ጥቁር ውሻነት ስለወጥ የዚህ ውሻ ዕድሜ ስንት እንደሆነ እንኳን አላውቅም። ትልቅ ውሻ ነው ማለቴ ትልቅ ውሻ ነኝ። ዕድሜ ወይም የገባሁበት የውሻ ዕድሜ ከ10 ዓመታት በላይ እንደሆነ ጥርጥር የለውም። ያም ማለት ከውሻው የዕድሜ አማካኝ ደርሻለሁ ማለት ነው። የሞት ዱካ ወደ ጉበኔ እየቀረበ ነው። አረ የመመለሻ አለ። አረ ከዚህ ውሻ ማን ያውጣኝ? በምን ቋንቋ ለማን ልናገር? ብናገርስ እንኳን የማልናገረውን ማን በየትኛው የአስማት እውቀቱ ወደ ሰውነት ይመልሰኛል? እንደ አውሮፓ አቆጣጠር በ1939 የሞተውና ዕድሜ ዘልዛላው ተብሎ የሚታወቀው ብሉይ የተባለው አዛውንት ውሻ በ29 ዓመት ዕድሜው ነው ያረፈው። ድንቄም ዕድሜ፣ ድንቄም አዛውንት። አይ ብሉይ ኖረ ሞተሃል። የብሉይን ዕድሜ ዘልዛላነት ጊነስ ቡክ የተባለው የድንቃ ድንቅ ታሪኮች መመዝገቢያ መጽሐፍ አጃይብ ብሎት ነበር። መጽሐፉ ይህም ዕድሜ ያልተረጋገጠ ነው በማለት በትክክል የተመዘገበው በ26 ዓመት ከ9 ወራት ዕድሜው የተቀጨውን ፑስኬ የተባለው ውሻ ነው። የእኔ ነገር ያለቀለት ነገር ነው። በቅርቡ ተሰናባች ነኝ። ወይኔ ዲዲሞስ! ለመሬት የከበድኩ አባውራ እንዲህ ሆኜ ሞታለሁ ብዬ አስቤውም አላውቅም ነበር። ስንት ህልም ነበር የመሰላችሁ? እስከ ህልሞቼ ልቀበር ነው በቃ። ምን ይደረግ ይበለኝ። አላርፍ ያለች ጣት እንዲሉ ይኸው 29 ዓመት ብርቅ ወደ ሆነባቸው የውሾች ዓለም ተቀላቅዬ አረፍኩ። ሐዘን እንዲህ እያንገላታኝ ስበር የመኪና ድምፅ ተሰማኝ። ቆየት ብሎ ደግሞ የከብቶች ጠረን ሸተተኝ። የት እንዳለው እስካሁን አላወኩም። ዳሩ ባውቅስ ምን ያደርግልኛል? ከዚህ በኋላ ንብረት የለኝ፣ ሀገር የለኝ፣ ምን የለኝ። ሰው ሸተተኝ። ጫካውን በሩጫ ጨርሻዋለሁ። አንድ ሸክም ከላይ ላይ የወደቀ መሰለኝ። ሰው ላይ ነው። ሰው የድሮ ዘመዴን። ሰው መሆን እንዲህ ያስቀናል ለካ። ግን በእርግጥም ሰው መሆን ያስቀናል። ለማንኛውም የሰው ሽታ ሲሸተኝ የደስታ ሲቃ መላ አካሌን አጥለቀለቀው። ቢያንስ ሕይወቴ ለዛሬ ታድራለች። አራዊት ስጋዬን ሳይቃማት ሰው ወዳለበት ደርሻለሁ። እርምጃዬን ቀነስ አድርጌ እያደባው ወደ አንድ ጉብታ ወጥቼ ቁልቁል ተመለከትኩ። ከማዶ ጭል የምትል እሳት የሚነድባት ጎጆ ቤት ታየችኝ። ወደዚህ ደግሞ የሚጠገን ይሁን ፈርሶ የሚሰራ የመኪና መንገድ አለ። ዝቅ ብሎ ደግሞ የመንገዱ ሰራተኞች ጊዜያዊ መጠለያ ይመስለኛል። እጅብ ያሉ ቆርቆሮ ቤቶች ይታዩኛል። ወደዛው ገሰገስኩ። ረሃቤን የሚያስታግስ ትንሽ ፍርፋሪ በዚህ መንደር ውስጥ እንዳገኝ አጥብቄ ተመኘው። ከጥቂት ደቂቃዎች በኋላ መንገዱን ተሻግሬ እጅብ ወዳሉት ጊዜያዊ መጠለያዎች አጥር ተጠጋው። በዚህ መጠለያ ውስጥ ያሉ ሰዎች አልተኙም። እንግሊዘኛና ቻይንኛ እየቀላቀሉ እንደ ማማት ይንጫጫሉ። ይበልጥ ወደ አጥሩ ተጠግቼ አጮልቄ ስመለከት እሳት አንድደው ሲያወኩ ተመለከትኩ። ቻይናዎች ናቸው። 2 ሀበሾችና አንዲት ዜግነቷ በመልኳ የማትታወቅ ፈረንጅ አብረው ነበሩ። ሌላ አንዲት ልጃገረድ ሀበሻ አጥሩ ጥግ ከአንድ አውራ ጣት ከሚያክል ቻይና ጋር ትላፋለች። አጥሩን አልፌ ወደ ውስጥ ለመዝለቅ ስሞክር አንድ አስደንጋጭ ሐሳብ ከአእምሮ የተሰነቀረ። ቻይናዎች ውሻ እንደሚበሉ ሰምቻለሁ። አርደው በሚሞቁት እሳት ጠብሰው ቢያጣጥሙኝስ? ክው ብዬ ደንዝዤ ቆምኩ። እስከ ስንት ህልሞቼ
ቻይናዎች ጠብሰው ሊበሉኝ? ውሻ አለ ቻይንኛ በሚመስል እንግሊዘኛ አንድ እኔ ወዳለሁበት አጥር ጠጋ ብሎ የአደንጓሬ ፍሬ የምታክል ብልቱን ከሙታንታው ስር በስንት መከራ ፈልጎ በማውጣት ሽንቱን የሚሸና ቻይና። መንቀሳቀስ አቃተኝ። ግሬም መንቀል ተሳነኝ። ደነዘዝኩ። እበላ ስል ልበላ የፈጣሪ አለ። ሕይወት ዳጥ የበዛበት የጭቃ መንገድ ሆናብኛለች። ሳላስበው አዳልጣ ከሰውነት ወደ ውሻነት ለውጣ የጉድ ሕይወት እንድመራ እያረገችኝ ነው። ለአያሌ ደቂቃዎች ከአጥሩ ውጭ ቆሜ ወደ ውስጥ ሳጮልቅ ቆየሁ። ረሃቡ ጠንቶብኝ ከስቼ ተኮማትሬ የደገኛ አቆም መስያለሁ። ጠንቶብኛል። ወደ ውስጥ ለመዝለቅም ከአጥሩ ለመራቅም አቃተኝ። ቆራጥ ሰው ይቅርታ፣ ቆራጥ ውሻ ብሆን ኖሮ እሳት ወደሚነድባት ጎጆ ሄጄ እድሌን መሞከር ነበረብኝ። ለምን እዚህ ግቢ ውስጥ ብቻ መግባት እንዳማረኝ አልገባኝም። ግቢ ውስጥ በሚንቀለቀለው ያዘቦት ደመራ ዙሪያ የተኮለኮሉት ቻይናዎችና ሀበሾች ያውካካሉ። ሴቷ ግን ብዙም አታወራም። ምናዊት እንደሆነች እስካሁን አላረጋገጥኩም። ወርቃማ ፀጉሯ ጀርባዋ ላይ ተነስንሷል። ከፊቷ ያለውን ነበልባል የለበሰችው መሰለኝ። ፈጣኑን የቻይናዎች ንግግር ለማዳመጥ ከወዲያ ወዲህ ስትቃብዝ ፀጉሯ እንደ ብርሃን ነዶ በአየር ላይ ይበተናል። በእሳቱ ወጋገን መሃል ቁልጭ ብላ ትታየኛለች። አይኖቿ ሰማያዊ ሲሆኑ አንዳች ነገር የተራቡ ይመስላሉ። ስታዳምጥ ራሷን ቶሎ ቶሎ መነቅነቅ አመሏ ሳይሆን አይቀርም። ከንፈሮቿንም በቅልብልም ምላሷ ታረጥባለች። ከንፈሯ አፏ ላይ የተለጠፈ ቆንጅዬ የልብ ስዕል ይመስላል። ውሻ ሆኜ የሴት ልጅ ውበት ይህን ያህል ማየቴና ማድነቄ ለራስ ያስገረመኝ። ለነገሩ ሐሳቤን ወደ እርሷ በማድረጌ ለጥቂት ደቂቃዎች ረሃቤን ረስቸዋለሁ። ምን ነው ባላስታወስኩት። ውሻ ስለሆንኩ እንደሆነም እንጃ ረሃቡ ጥርሱን አውጥቶ እየጋጠኝ ነው። ባገኝ እንኳን በልቼ የምጠግብ አልመስልሃለኝ። በዚህ መሃል ከጓሮ በኩል ሁለት ቻይናዎች ብልቱ ያልተለያየ ስጋ በወሳንሳ ተሸክመው መጡ። አንድ ሌላ ሀበሻ ጠብደል ቢላዎች እያብለጨለጨ ብቅ አለ። ነፍሰ ገዳይ እርሱ መሆን አለበት። እጁ በደም ተጨማልቋል። ስጋው የውሻ ይሁን የፍየል፣ የዱር አውሬ ይሁን የበግ አይለይም። እርፍ የሚያህል እንጨት በፊንጢጣው ገብቶ ባንገቱ ዘልቋል። ውስጥ ለውስጥ የዘለቀውን እርፍ የሚያህል እንጨት ጫፍና ጫፉን ይዘው በወሳንሳ ካመጡት በኋላ እንደ እቶን ከሚንቀለቀለው እሳት ዳርና ዳር ከተተከሉት ባላዎች ላይ አንጠለጠሉት። ከአንገቱ ላይ ጭንቅላቱ ባለመኖሩ የውሻ ስጋ ይሁን የፍየል መለየት አልቻልኩም። ምናልባት የውሻ ይሆን ስለ ራሴን ጠየቅኩ። አይሆንም አይባልም። የውሻ ስጋ ከሆነ ብዬ ሳስብ ሁለቱ ስጋቶቼ አጥንቴ ድረስ ዘልቀው ወጉኝ። አንደኛው ስጋቴ ወደ ግቢው ከገባው ቀጣዩ ተጠባሽ እኔ ሆናለሁ የሚል ነው። ቀጣዩ ተጠባሽ ቢላው አንገቴ ላይ ሲያርፍ በአይነ ህሊና የሳልኩት አፌን ደምደም አለኝ። ወደ ሁለተኛው ስጋቴ ባልፍ ይሻላል። ይህንንም ማሰብ ቀላል አይደለም፣ ያንገፈግፋል። የሚጠብሱት የውሻ ስጋ ከሆነ አጥንት እንኳን ቢጥሉልኝ ንክች አላደርገውም። እንዴት አድርጌ የውሻን ስጋ ቀምሰዋለሁ? ምንም የክፉ ቀን ውሻ ብሆን እንኳን ጭንቅላቴ እኮ የሰው ነው። ያውም ኢትዮጵያዊ ጭንቅላት፣ የሀበሻ አእምሮ። የውሻ ስጋ ሊበላ ቀርቶ የሞተ በድን ከነካ ቄደር የሚረጭ። እነዚህ ቻይናዎች ግን ኢትዮጵያን መናኸሪያ ካደረጉ ወዲህ በየደረሱበት አሞራና ውሻ እንደጨረሱ ሰምቻለሁ። በየሄዱበት ይህ ሁሉ በዙሪያችሁ ተትረፍርፎ ይርባችኋል፣
ነው አሉ የሚሉት። ኢትዮጵያውያን ግን ከባዱ መሐላቸው እንኳን የውሻ ስጋ ያስበላኝ የሚል ነው። በእርግጥ ቻይናውያን ብቻ ሳይሆኑ ጥንታዊ ሮማውያንና ጥንታዊ ሜክሲካውያን የውሻ ስጋ ይበሉ እንደነበር መዛግብት ያስረዳሉ። በዚህ ባለንበት ዘመንም ቢሆን በኮሪያ፣ በቪየትናም፣ በኒውዚላንድ እንዲሁም በአንዳንድ የእስያ ሀገራት የውሻ ስጋ እንደሚበላ የታወቀ ነው። የውሻ ስጋ የሚያቀርቡ ዘመናዊ ቄራዎችና ሬስቶራንቶችም እንዳሉ የአደባባይ ሚስጥር ነው። ውድ አድማጮቼ የክፍል 2 ትረካዬን በዚሁ ጨረስኩ። በክፍል 3 እስከምንገናኝ ሰላም ቆዩኝ።